ወይ ትፈታለህ ወይ ትጠርነፋለህ። ልትወስድብኝ ነው? እሷን ትፈልጋታለህ? ላይ አይወስድም፣ ግን ልንገራት እውነቱ። እሺ ይሄ ፍቅረኛ በጣም ዘዋር ምን ማለት ነው? አልገባኝም። ዘዋር ወደ ሄደ እኔ ቻው ብሮ። ምን ነው ዴቪዬ? ምን ነው አባቴ እህቴ ምንድን ነው? አንተ ወንድ ነው ሴት ነኝ። አም ጓል እስከ ተነስ፣ ወደ ላይ ወደ ታች ወደ ኋላ። ዴቫዬ እኔ ሴት ነኝ። አይ ስዌር ቱ ጋድ ነይ አታ እድሪስ this is girl or boy bro? እንድሪስ እንዴት ነው? ከተርሐቅ bro what is this my friend? ምን ተሰም ነገያ እንድሪስ አንተ ትመጣም እመጣለሁ። ወደህ እኮ ነው። ለምን ነው የማታዋራት? ታናቂ ትልቃለህ እንዴ? my friend are you okay? አረጆ አስረዳው። ሌላ አንግል ነው፣ በሌላ አንግል ያሰበኝ። የት አንግል? she is እሰሃ ወድ አይኮነትን ጓል አማ ሆይ ገራና ወድ ትዛረባላ ብሮ ጓልያ እንዳይ ናይ ወዲ ትዛረቢያ ናይ ወዲ አብዚ ድምጽ አሁን አስመኝ ድምጽሽ አሰሚኝ ድምጽሽን ያ ዴቫዬ this is talent። እሺ I swear to God this is talent። የት አለው ታለንት? አሳኝ። ምን ላሳይ ዴቫዬ? ምን ፈለግ? what the fuck bro what is that? ይኸው ጃኒ ላስገባት። ወንድሜ ቤት ትጫወታለህ? እንጫወታለን። ጃኒ እንዴት ነሽ? አለ ዴቭን ታውቂዋለሽ? አንዴ ዴቭ እንዴት አላውቀውም። ሂዊንስ ታውቂያታለሽ? ታውቂያት? እንዴት ነሽ ጃኒ? ጃኒ ይባላለው። እንዴት ነሽ? አለሁልሽ። ሂዊ ይባላለው። በቅጽል ስሜ ደግሞ ቾምቤ ብሎ ይጠሩኛል። እንዴት ነሽ? ደህና ነሽ? አሁን ማን ያወራኝ? ምን አልሽኝ? የወንድ ድምፅ ሰማሁ ልበል? ማን ያወራው? ዴቭ ነው። ኦኬ። አረር ሪጅን የት ነው? ከዱባይ ስትመለሱ የት ነው ያደረጋችሁት? ጆንዳኒ የኔ ሪጅን መቀየር አለበት። ጃኒ በጣም ነው የምወድሽ። ባይዞ የኔ ቆንጆ በኢየሱስ ክርስቶስ ምን ነው ጃኒ? በኢየሱስ ክርስቶስ እንደዚህ አይነት ነገር እንደማልወድ እያወቃችሁ በገብርኤል በኢየሱስ ክርስቶስ ተዋወቂው አስወጣት በገብርኤል አስወጣት። ተዋወቂው ጃ አሁን ናኦሚ ወይኔ የለም ናኦሚ ሌላ ይመችዋ። ናኦሚ ነሽ ያባል እንዴት ነው? ሰላም ለዚህ ቤት ዋሳብ ዴቭን ታውቀዋለህ? አዎ የቀጠሮ ጌም ከሱ ጋር ተጫወቱ አሉኝ። እኔ ግን እምቢ አልኩ። እኔም ብሎኝ ነበረ። ሂዊንስ ታውቃታለህ? ታውቃትሽ? አይ ናሆሜ እንዴት ነህ? አለን እግዚአብሔር ይመስገን አለን። በጣም ነው የምወድህ ማደንቅ። በዚህ አጋጣሚ ይወዳል። በጣም ክብር አለኝ ለአንተ በኢየሱስ ስም። ምን ነው ናሆሜ? ናሆሜ ይወዳል። አዋራው ቾምቤ ጊፍተር ይባላለሁ በቅጽል ስሜ። የናዝሬቱ ኢየሱስ ብዙ ሰው ደንግጧል። ዴቪ
የመቼን ያባት ይመቻቸው። ቆይ ጃኒና ነው ምን አንድ ሌላ አስገባችሁ። ቾምቤ አባቴ እንደደበረሽ ናሆሜ ነው። ጃኒ ለምን ነው የምትወጡት? ሰውን ለምን መሰለህ በቃ እንትና እንዳታወራ በገብርኤል በቃ አሁን የምደነግጥበትን ፓርት ታውቀዋለህ። በቃ እኔ አልወድም በእግዚአብሔር። አንተ ግን ኖ ጃኒ ዚስ ኢዝ ታለንት ማለት ሌላ አንቺ እንዳሰብሽው አንግል አይደለም። አሁን ቀይረው አንቺ ባሰብሽው ወይ አይደለም። ዚስ ኢዝ ታለንት። እስኪ አሁን ቀይረው ባይዜ ሁለታችሁንም ናሆም ጃኒ በጣም ነው የምወዳችሁ። ባይዜ ሞር ጃኒ ጌታ ኢየሱስ ዝቅ በል አሬ በኢየሱስ የናዝሬቱ ኢየሱስ አራውጣኝ በእናትህ ጆን ዳኒ ምን ነው አሁን ነው ላሳየች ቪዲዮ አላሳይ እንዴ ናሜ ቺክ ነች እኮ ቪዲዮ አላሳየ አይደለችም። ስሚኝ ወይ ናሆሜ የእውነት እንደው በመድኃኒዓለም ንገሪ። ስሚ ድምፅሽ ነው የወጣሽው ወይስ ሌላ ድምፅ ነው? ላይክ በተፈጥሮ ማለት በልምምድ የመጣ ነው። ተፈጥሮ አይደለም፣ በልምምድ ያመጣሁት ነው። እስኪ አሁን ቀይሩ ቶሎ ቀይሪያት በያት። ቆይ እንዴ እኛ ዝቅም በል እንዴ ስሚኝ ነው አይደለም። አይ ቆይ ስሚ ቮይስ አትዋሽ ነው ወይ አይደለም? እስቲ ቮይስ ቼንጅ አይደለም እንዲህ ብለሽ አውጪ እስቲ ድምፁ። ቴንክ ዩ ሶ ማች ናኦሚ ልልህ ነበር ገብርኤል ልልህ ነበር። አይደለም ቆይ ቆመሽ አውጪ ይሄ ድምፅ። ይኸው እንዲህ በእግሬ ያለከውን መቼ ሳርል ይኸው። እሺ ናኦሚ አይ ስዌር ቱ ጋድ ዚስ ኢዝ ማይ ቮይስ። ባላለሽ እናት ባላለሽ ባል ብቻ ሳይሆን ቆንጆዬ ልጅም አለኝ። ገብተሽ እዩ ጃኒ። ለሊት ሩጦ ሄዶ አያውቅም ካልጋ ተነስቶ ማለሽ ትቀየሪበት። አይ አልቀየርበትም ጃኒ ማለት ያውቀዋል። ድምፅ ስታወጪ ላይክ ደንግጦ አያውቅም። ኦልሬዲ እሱ አዳፕትድ ስላደረገው ይዝናናበታል። እናንተ አሁን አዲስ ነው ለእናንተ። እኔ ከተዋወቅን ጀምሮ ስለምልለት ኢቭን ዘፍንለታለሁ አንዳንዴ ሁላ በወንድ እውነት ነው። አንቺ እንደው የእግዚአብሔር ተፈጥሮ ብዙ ነው። አሁን እንዳንቺ አይነት አለ ግን እዚህ ምድር ላይ የለም፣ በጭራሽ ሊኖርም አይችልም። ክርስቶስ በነበረው የኔ ሊኖር አይችልም። ኖርማሊ ናሆሚ አሁን ማለት ነው አንተ ፈርተህ ነው። አሁን አዲስ ሰው አስገብቼ ሲደነግጥ ብታይ ደግሞ እንዴት እንደምትስቅ ኒክ ካምፓኒን አስገባሁትና መጀመሪያ እንዴት ነህ እንድሪስዬ ምናምን ብሎ እንድሪስዬ እወዳለሁ ትለዋለች። ብስምላሂ ወምናምን አይ ጌታ የመሪኝ ነው እንዴ አመለጠ ወደኩኝ እየሳኩኝ ወደዋል። አሁን ወንዶች የኛን ድምፅ ሲያስመስሉ የሴት ድምፅ ለምንድነው እንደዛ ማይካበደው? ሴት ልጅ ወንድ ስታስመስል ለምንድነው እንደዚህ? በእርግጥ ልክ ነህ። ያለንበት ሁኔታ የጊዜውም ሁኔታ ጥሩ አይደለም። ሰዎች ሊያስቡ ይችላሉ። ግን ይኸውልሽ ልንገርሽ፣ ወንድ ልጅ የሴት ልጅ ድምፅ ማስመሰል ማለት አሁን ለምሳሌ ወንድ ሆኖ የአስቴር አወቀን ዘፈን ምናምን እሷን አስመስሎ የሚዘፈን አለ እንጂ ይሄ ወሬ እንዴ እዚህ የኛ ዘፈን ነው እንጂ ያለ እግዚአብሔር እሱን ነው የመሰለኝ። ድምፅሽ እኮ ደግሞ ድምፅ አይወጣም። ቴድሮስን ድምፅ ይመስላል ይሉኛል። ቴድሮስ የወንዶች ጉዳይ እና እሱን ኢንስታግራሙ ላይ ፖስቶኛል። ባይዚ የኔን ድምፅ ይመስላል ምናምን ብሎ ማለት ነው። ባካውቃ በጣም ነው አፕሪሺየት ማለት ምን ነው የምታረጊው? እዚህ ጋር ምን እያደረግሽ ነው? ምንም እዚህ ጋር ባይዜ ሳወጣው ድምፁን የሴት እንደማወጣው ነው። ቀሎኝ ተጨናንቄ አይደለም ምንም። ኢትስ ኖርማል በቃ ምንም አታረጊው። ምንም ሴታፑ እዚህ ጋር ነው። በቃ እዚህ ጋር የሆነ ሴታፕ አለ። እሱን ነው ማስተካከለው። አሁን እሱን ነው ማስተካከለው። እስኪ ለምሳሌ አንድ ቃል አውርተሽ አንድ ቃል የፈጠነ በሁለት ቃል ቀይሪው። እስኪ አንድ ቃል እያወራሽ አየር ላይ ቀይሪው። ያኔ ናሆሜ
ጃኒ ጃኒ ያልሽኝ ከዛ ጃኒን በሴት አድርጊውና ናሆሜን በወንድ አድርጊው እስኪ። ጃኒዬ ናሆሜ እንዴት ናችሁ? ደህና ናችሁ? እስኪ በፍጥነት አውሪ። እንደሱ አታወሪም። አሁን ገባኝ። እኔ ይቀይራል የሆነ ነገር በፍጥነት አሁን በበግ ቤት በግ ገባብኝ። ከዛ በበግ ይኸውልሽ እንዴ